አእምሮ ራሱ እንዴት ይበራል በጨለማ ውስጥ ሆነ። በጊዮን በኩል ከመስቀል አደባባይ መጥቶ የሚያልፈው መንገድ እስከ ቸርቸር ጎዳና ድረስ የሚያያዘው አዲስ መንገድ አይደለም። ግን መንገዱ ምን እንደሚመስል እናስታውስ። እቺኑ ጠባቧን መንገድ መሃሉ ላይ ሚዲያን ገብቶ መንገዱን አጥቦት የነበረውን ሚዲያኑን አንስተን መንገዱን አስፍተን ግልጥ አድርገነው የሚያምር ስማርት ፖል መብራት አድርገንበት ሌላ አካባቢ ነው የሚመስለው። ያ የምናውቀው አካባቢ አይመስልም። አሁን የምንገኝበት ቦታ ደግሞ በጣም ታሪካዊ ነው። ይሄ ሞኒመንት ዋናው የተሰራበት ምክንያት ትልቅ ታሪክ አለው። በጣም በትልቅ ታሪክ በትልቅ እይታ ከፍ ባለ እይታ ተመልክተነው አቅደነው የሰራነው ስራ ነው። አንደኛውና የመጀመሪያው አካባቢው የተመረጠበት ምክንያት ይሄ ፊንፊኔ የሚባለው ውሃ ፊን ብሎ የሚወጣበት እቴጌ ጣይቱ መጀመሪያ መተው እዚህ ጋር ፍል ውሃን ሲያገኙና ገላቸው ሲታጠቡ ተደስተው ከተማዋ መቆርቆሯ በዚህ አኳሆን እንዲሰፋ ካደረጉበት ስፍራ ነው። የውሃው መገኛ ነው። ውሃው ፍን ብሎ የሚወጣበት ስፍራ ነው። ሁለተኛ ባክ ቱ ኦሪጂን ያለው አካባቢው ባክ ቱ ኦሪጂን ወደ ቀድሞ እንመለስ የሚለው ሐሳብ አንዱ የሚያመላክተው ወንዞቹን ወደ ቀድሞ ይዘታቸው ወደ ተፈጥሮ ማንነታቸው ፈጣሪ ሲሰጠን አዋቂ ነው፣ ትክክል ነው፣ እንድንጠቀምበት ነው፣ እንድናስተዳድረው፣ እንድንከባከበው ነው፣ እንድናበላሸውና እንድንገድለው አይደለም። ስለዚህ በዋናው በተፈጠረበት ወደ ነበረበት ዓላማ መመለስ ያልነው አንዱ እሱን ነው። ሁለተኛ ኢትዮጵያ ማዕፀነ ለምለም ናት። የብዙ ተፈጥሮች መገኛ ናት። አንደኛውና የመጀመሪያ የሰው ልጅ መገኛ የሉሲ የድንቅነሽ ሀገር ናት። ባክ ቱ ኦሪጂን ላንድ ኦፍ ኦሪጂን የሚልና መገኛ የሚለውን ያመላክታል ይሄ ሞኒመንት። ሁለተኛው የውሃ ምንጭ ነን፣ የእነ አባይ ምንጭ ነን። ስለዚህ እሱንም ያመላክታል። ስለዚህ ይህንን ሁሉ ለዓለምም ለኛም ለኢትዮጵያንም ያበረከተች ኢትዮጵያችን መታሰቢያ ያስፈልጋል። ለነኚህ ትልልቅ የተፈጥሮ የለገሰን ፈጣሪ አምላክ የሰጠን ስጦታዎች መታሰቢያ ይሆን ዘንድ ይሄ በሴት ልጅ ማህፀን አመላክተን ነው የሰራ ነው። እኛንን ሂስቶሪ ቴሊንጋችንን አድበስብሰን እንዳይ